ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለንኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥተናል። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን። እና ዛሬ ይዤላችሁ የመጣሁት የማስጠንቀቂያ ቪዲዮ ነው። ይሄ ቪዲዮ ሁላችሁም ይደርስ ዘንድ ላይክ ኮሜንት ማድረግ እንዲያትረሱ። ምክንያቱም ማስጠንቀቂያ ስለሆነ ሁላችሁም መጠንቀቅ ስላለባችሁ ማለት ነው። እሱ ምን መሰላችሁ? ያቶ ጆን ዳንኤል ቦዲጋርድ ማስጠንቀቂያ ሰጥተዋል። አዎ ማስጠንቀቂያ ሰጥተዋል። እኔም እንዲያው ከዚች በኋላ ዝር ብዬ ስለ ያቶ ጆን ዳንኤል አላወራም። አዎ ስለ ሌላ ወሬ ይዤ እመጣለሁ ኢንሻአላህ። ይችን የመጨረሻ ማስጠንቀቂያዋን ልንገራችሁ ብዬ ነው እንጂ ለእናንተ ስለ እርስዎ ከዚህ በኋላ አላወራም ጋይስ። ቦዲጋርዶቹ ተቆጥተዋል። እና ምን አሉ መሰላችሁ? ያቶ ጆን ዳንኤል ቦዲጋርድ የመጨረሻ የማስጠንቀቂያ ቪዲዮ ነው ይሄ። ከጆን ዳንኤል አንፃር የመጨረሻ የማስጠንቀቂያ ቪዲዮ። እስካሁን ጆን ዳንኤል ላይ አፋችሁን ስትከፍቱ ልጁን ለማስቀየም ስትሞክሩ ዝም ያልናችሁ ከጃኒ ጋር በተገናኘ የተፈጠረው ኢሹ ስሜታዊ አድርጓችሁ ነው በሚል ነው እንጂ ፈቅደንላችሁ አይደለም። እንደዛ አፋችሁን እንድትከፍቱበት ፈቅደንላችሁ አይደለም። እናም ሁሉም ነገር ምን አለው? ገደብ አለው። ሲበዛ ማርም ይመራል አይደል የሚባለው። ከዚህ በኋላ ስለ ጆን ዳንኤል የሚወራ የጥላቻም ሆነ የምንም አይነት ንግግር ላይ እርምጃ እንወስድ ያለን። እናንተ ኮሜንታተሮችም ሆናችሁ ቦሳቾች አዲቡ ተብላችኋል። አዲቡ እናንተ ኮሜንታተሮች አዲቡ። እናንተ ናችሁ ሰው ሁላ አንዱን ታንዱ እየለጣጠፋችሁ የምታጣሉት። አዲቡ እንጂ እናንተ ጾሙ በቃ አሁን ጾም ነው። ሙስሊሙ ክርስቲያኑ ጾሙ አዲቡ። እና እርሳቸውም እንደዛ ብለዋል። ምክንያቱም እስከዛሬ የታገስናችሁ በጃኒ ላይ በሰሩት ድራማ ደብሯችኋል ብለን ነው። አሁን ግን ጃኒ ደስተኛ ሆና መታ በአንበሳ አቀባበል ተደርጎላት አይተናል። ስለዚህ ከዚህ በኋላ ምንም አይነት ዲስሪስፔክት ብታረጉ ጆን ዳንኤልን ውርድ ከራሳችሁ ተብላችኋል። ጃኒ ያው ወዲ ላይ ተመልሳለች። ሁላችሁም አይታችኋታል ብዬ ተስፋ አደርጋለሁ። ተመልሳ በአንበሳ አቀባበል ተደረገላት ጋይስ። አንበሳው ከነዘር ማንዘሩ ተሳጣትና ይዛ ሄደች። ከዛ ይሄን ያዩ ጊዜ ያቶ ጆን ዳንኤል ቦዲጋርድ በበሰጭት መተው እንደዚህ አይነት ማስጠንቀቂያ ሰጥተዋል። እና ሁልሽም ራስሽን ጠብቂ፣ ይሄድሽ የምትቆምች ሁላ። አዎ እኔ እኮ አንዴ እውነታቸውን ነው። ቦዲጋርዱ ሰውዬው እውነታቸውን ነው ጋይስ። ምክንያቱም አሁን እነሱ አንድ ነገር ሲባል በቃ ኮሜንታተሮች እና ሪከርደሮች ናቸው ሰውን ሁላ የሚያጣሉት። አሁን አድወናይ ትናንትና አንድ ቪዲዮ ተናገረ። ምን አለ መሰላችሁ? እኔ ታዋቂ የሆንኩት ሴትን በሴት ላይ ለመቀያየር አይደለም፣ ሴትን ካንዷ ለመቀያየር ለመለዋወጥ አይደለም፣ እና ከሴት ወደ ሴት ለማለት አይደለም። ታዋቂ የሆንኩት ሰውን ልጠቅም ነው፣ ሰውን ልረዳ ነው ብሎ ተናገረ። ከዛ እነዚህ ሪከርደሮች እና ኮሜንታተሮች ነገረኞች እየወሰዱ ያቶ ጆን ዳንኤል ፎቶ እየለጠፉ የአድወናይን ንግግር አብረው ፖስት ያደርጋሉ ጋይስ። አዎ እኔ ሲመስለኝ ግን አድወናይ ይሄን የተናገረው ለጆን ዳንኤል አሽሙር አይደለም። እነሱ አሁን ጆን ዳንኤል ሴት ስለሚቀያየር አሽሙር ነው ብለው ነው የሚፖስቱት። ግን አድወናይ የተናገረው ለኮሜንታተሮች ነው እንደገባኝ። ምክንያቱም ከሆነች ሴት ጋር በስራም አጋጣሚ ይገናኝ እንዲው በአድናቆትም ይሁን በምንም ተገናኝተው ሰላም ከተባባለ ካዩ ወስዲው ሄዲው በየኮሜንቱ ጥበሳት አግባት ፍታት ነው በቃ መድረሻ ሳጡት ጋይስ። አዎ ገና በፊት ከጃኒ ጋር ምንም አይነት ነገር ሳይፈጠር የሆነችው ላይ ከጀርመን ገብታ አብረው ቪዲዮ ቢሰሩ አንድ አይነት እያለበሱ ሲያፋቷቸው ሲያጋቧቸው ከረሙ። ከዛ ደግሞ ተትናንትና ወዲያ ከሐሴት ደረጀ ጋር ከዚች ከሞዴሏ ጋር ማለት ነው ሚስ ወርልድ ናት፣ ሚስ ኢትዮጵያ ጋይዝ ሚስ ወርልድ ናት መሰል። ከሷ ጋር የሆነ ብራንድ ማስተዋወቅ ላይ ተገናኝተው አብረው ቪዲዮ ሰሩ። ከዛ ቲክቶኩ በሙሉ በቃ አድወናይና ሐሴትን የማጣበስ ቻሌንጅ ተብሎ ተጀመረ በየኮሜንቱ በየላይቭ ሁላ። ስለዚህ አድወናይ እየተናገረው ይሄንን ንግግር የተናገረው ለነዚህ ለኮሜንታተሮችና ፎቶ ለሚለጣጥፉ ነው እንጂ ለጆን ዳንኤል አይመስለኝም። እናንተ ሰውን አታጣሉ አዲቡ እናንተ። ከዛ እነሱ ወስደው ጆን ሴት ስለሚቀያየር ለሱ አሽሞር ነው ብለው ልጥፍጥፍ
አረው ከዛ ደግሞ በትናንትና አድጎኒ የሆነ ነገር ስቶሪው ላይ አስቀመጠ በእንግሊዘኛው ምን ይላል መሰላችሁ ትርጉሙ ዲስሪስፔክት አታርጉኝ በእኔ አትቅኑ እናንተ ራሳችሁ ሰርታችሁ እኔ ያለሁበት ደረጃ ድረሱ እንጂ በእኔ አትቅኑ ምናምን ብሎ ስቶሪ ላይ አስቀመጠ ያንንም ወስዶ ከጆን ዳንኤል ፎቶ ጋር አንዴ ከጂጂክያ ጋር አንዴ ከማን ጋር የማይለጣጥፉት የለም እና እናንተ ኮሜንታተሮች ባካችሁ ኮሜንታተር እና ሪካርደሮች ባካችሁ አድቡ በላ እንዲያታወርዱብን አው የጋሽ ጆን ዳንኤል ቦዲጋርድ በላ ላይ ያወርዱብን ነው ረፎ ብያለሁ ረፎ እያንዳንድ ሸራፊ ነው ከዚህ በኋላ ስለርሳቸው አላወራም እሳቸው መጀን እናቴ እና ተጠንቀቁ ወላችሁ ነው የመጣሁት እላችኋለሁ ሀባይቦች ሌላው ደግሞ የመጣሁበት ቪዲዮ ምን መሰላችሁ ማናትች ዱባይ ያለችው ዲቦራ ሳክራልኳችሁ ኤልሻዳይ ራሳን ባለች ኤልሻዳይ ዲቦራ ሁሌ ነው የምትሰክሪው የኔ እናት ለምንድን ነው የምትሰክሪው አንቺ ጊፍት የሚሰጥሽን ብር አጠራቅመሽ ቤት አትገዥም እንዴ ምንድነው ነገርሽ እና ሁሌ እየሰከረች አልኳችሁ ከቤታ ጋር የተደባበረች ጊዜ ኤልሻዳይ እንዲህ ብላ ኤልሻዳይ ያርጋ ያልቻልኳችሁ ኤልሻዳይ ንዝንዝ ታረጋታለች እየሰከረች ዲቦራ ማለት ነው እኔ ግን ሲመስለኝ ስገምት ኤልሻዳይ እንዲያያችኋት ዱባይ ሄዲያ ቤት ገዝታለች አሉ እናንተ አባትና እናቷን እኮ ዱባይ ድረስ ይዛ ሄዲያ ነበር እና ዱባይ ሄዲያ ኤልሻዳይ ቤት ገዝታለች የሚሰጣተንም ጊፍቷን መሰራውንም ፕሮሞሽን ምናምን ጥርቅምቅም አድርጋ ኤልሹ አትጠጣም አትሰክርም ቤት ገዛች እነ ዲቦሆ የሙሟቸውን እየላኩ የተቀበሉትን ጊፍት ለዛው ሙሟቸውን አስይዘው የተቀበሉትን ጊፍት ጠጥተው ጨረሱት እና ከዛ ሁሉ ኤልሻዳይ እየደረሰችበት ስላልደረሱ ይቀናሉ ይታመማሉ ውስጣቸው ማለት ነው ከዛ የሰከሩ ጊዜ ኤልሻዳይ እንዲህ አርጋ ከድታኝ ረክላለች ማንነት ዲቦራ ማለት ነው እኔ ለዲቦዬ አንድ መልእክት ማስተላለፍ ፈልጋለሁ የእህትነት ምክሬም ማለት ነው ዲቦራዬ እየጠጣሽ ሁሌ ከምትዝረከረኪ ማሪ አንቺም ቁጥብ ጥንቅቅ ብለሽ እሙሙሽንም ብትለኪ ችግር የለውም አንዴኑ ለካሻል የተቀበም እሙሙሽን እንደዛ አከራይተሽ ቴሌግራም ላይ አሽማምተሽ የተቀበልሽውን ጊፍት ደግሞ ጠጥተሽ ተመጨረሽ ቤትሽን ገዘት እንደ ኤልሹ ማለት ነው አለዛ ኤልሻዳይ ከዳችኝ እንዲህ አለች ብትይ ኦፍ ኮርስ ኤልሻዳይ እንደዚህ ጠንቃቃና ጎበዝ ቆፍጣና ሴት ከሆነች ከሰካራም ሴት ጋር ጓደኛ ልትሆን አይችልም ያው አትግባቡ አንቺ ጊፍት ለምነን እንስከር ካልሽ እሷ ደግሞ ጊፍት ለምኔ ቤት ገዛለው ካለች ምንም የሚያግባባችሁ ነገር ስለሌለ አትግባቡም ስለዚህ አንቺ አትጠጭ እናቴ አትስከሪ ሁሌ እየሰከርሽ እየወጣሽ ምንድነው የምትዝረከረኪው እንዴ ሴት አይደለሽም ስሪ ብርሽን አጠራቀምሽ እንደውም ለነዛ ሙሟን ይዘናል ምናምን እያሉ ለሚላጨጩብሽ ሰዎች የተሻለ ቦታ ላይ ታገኝተሽ ነው እንጂ ማሳየት ያለብሽ አንቺ ጊፍት ለምነሽ ሜካፕ ትሰሪያለሽ በቃ ቪዲዮ ትሰሪያለሽ ከዛ ውጪ ምንም እንትን የለም ስለዚህ እኔ እናት ሰርተሽ ተለወጪ ኤልሻዳይን ታያት ነው ምልሽ ማሪ በቃ ካንቺ ጋር ጓደኛው ሆነ ስላልፈለገች ተከዳችሽ خلاص አንቺ ሌላ ጓደኛ ፈልገሽ ሰው ጓደኛ አርጊ ምንድነው እዚህን ያከለኝኝ ማለት ሁሌ ለዛሬ ጋር ሶስተኛ ጊዜዋ ነው ስለ ኤልሻዳይ ቪዲዮ ስታወራ ጋይስ ሰክራ ስታወራ እና እንደዛ ነው ምልሽ የኔ እናት ስለዚህ ዲቦዬ አትስከሪ ማሪ ደግም አይደለም እነዚህ እንጠጣ እንስከር ምናምን የሚሉሽ ጓደኞች ተይና እንደ ኤልሹ ጓደኛ መርጠሽ ደህና ሰው ጓደኛ አርጊ ማሪ አዎ እነዚህ ዛሬ እንትና ሀበሻ ሬስቶራንት ሄደን እንጠጣ እንዝናና እንስከር ምናምን የሚሉሽን ተይና ሌላ ሰው ጓደኛ አርገሽ ተቀያሪ ነው ምልሽ የኔ እናት እና እንደዛ ላችኋለሁ ሀባይቦች እና ቪዲዮአችን ላይክ አድርጉልን በሌላ ቪዲዮ እስከምንገናኝ እናመሰግናለን